ጫት ቃሚነት ጊዜያዊ ደስታን ፍለጋ የሚደረግ ልማድ ሲሆን ቀስ በቀስ ወደ ጥገኝነት ወይም ዲፔንደንሲ፣ ጭንቀትና ድብርት እንዲሁም ከባድ የሆነ የስነ ልቦና ቀውስና ማህበራዊ ውድቀት ሊያመጣ ይችላል። በጫት ቃሚነት ምክንያት ሊከሰቱ የሚችሉ የአእምሮ ጤና እክሎችን እንመለከታለን። አንደኛ፣ ኬሚካላዊ ለውጥ ያመጣል። ጫት በውስጡ ካቲኖን የተባለ ኬሚካል አለው። ይህ ኬሚካል ደግሞ በአንጎላችን ውስጥ የሚገኘውን ዶፓሚን ተብሎ የሚጠራው የደስታ ሆርሞንን በከፍተኛ መጠን እንዲለቀቅ ያደርጋል። በየጊዜው ጫት መቃም ደግሞ አንጎላችን በተፈጥሯዊ መንገድ ዶፓሚን እንዳያገኝ ያደርገዋል። በዚህ ምክንያት ተጠቃሚው ሁልጊዜ ጫት እንዲቅም ያደርገዋል። ያለ ጫት ደስታ እንዳያገኝ፣ እንዳይነቃቃ፣ ትኩረቱን እንዳይሰበስብ ይሆናል ማለት ነው። ሁለተኛ፣ ጭንቀትና ድብርት እንዲሁም የስሜት መዋዠቅ ያስከትላል። የጫት ምርቃና ሲያልፍ ከባድ የሆነ የስሜት መውደቅን ያስከትላል። የዶፓሚን መጠን እየቀነሰ ሲመጣ የሐዘን ስሜት፣ ተስፋ መቁረጥ እንዲሁም በህይወት ላይ ትርጉም የማጣት አይነት ስሜት ይከሰታል። ይህን ስሜት ለማለፍ ደግሞ እንደገና ወደ ጫት ይመለሳል ማለት ነው። ሶስተኛ፣ እንቅልፍ ማጣትና የአእምሮ ድካምን ያስከትላል። ጫት አንጎልን የሚያነቃቃ በመሆኑ ተፈጥሯዊ የእንቅልፍ ዑደትን ያውካል። አራተኛ፣ ከባድ የሆኑ የስነ ልቦና ቀውሶችን ያመጣል። ለረጅም ጊዜ በከፍተኛ መጠን ጫት መቃም ከእውነታ ጋር ያለንን ግንኙነት ያዛባል። እውነት ያልሆኑ አስተሳሰቦችንም እንድናዳብር ያደርገናል። ብዙዎች ጫትን ጉዳት የሌለው ቅጠል አድርገው ይመለከቱታል። ነገር ግን አእምሮን ዋጋ የሚያስከፍል ከባድ የሆነ የስነ ልቦና ቀውስ የሚያመጣ መሆኑን መዘንጋት የለበትም። የአእምሮ ጤንነት ከማንኛውም ጊዜያዊ ደስታ በላይ ነው። አመሰግናለሁ። ፎሎ ማድረግ፣ ላይክ ማድረግ፣ ኮሜንቶችን መጻፍ አትርሱ።